ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የመካከለኛው ምስራቅን ጉዳይ በተመለከተ ዛሬ ሌሊት የደረሱን አዳዲስ ሰበር መረጃዎችን በዝርዝር እናደርሳቸዋለን። በየቀኑ አዳዲስ የውጭና የሀገር ውስጥ ዜናዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በዛሬው ዝግጅታችን ፕሬዝዳንት ትራምፕ ሐማስ ትጥቁን ሙሉ ለሙሉ ለመፍታት መስማማቱን ዛሬ ሌሊት አስታውቀዋል። ኢራን በኩዌት የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤልና በሰው አልባ አውሮፕላኖች መታ አውድማ ማድረጓን አሳውቃለች። አሜሪካም በኢራን ላይ ከባድ የአየር ድብደባ ፈጽማለች። ዎል ስትሪት ጆርናል እንደዘገበው አሜሪካ በኩዌት የጦር ሰፈሯ ወታደሮቿን በሚስጥር እያወጣች መሆኑን ገልጿል። ሰፈሩንም ለመዝጋት እያሰበች መሆኑ ተሰምቷል። ሳውዲ አረቢያ በሀውቲዎች ላይ ግዙፍ ወታደራዊ ዘመቻ ለመክፈት ኃይሏን በስፋት እያደራጀች ትገኛለች። ኢራን ሳይፕረስንና ቡልጋሪያን የአሜሪካ የጦር ሰፈሮቻቸውን ለጥቃት እንዳያውሉ በጽኑ አስጠንቅቃለች። ወደ ሌላ አህጉር ስንዞር ደግሞ አሜሪካና ቻይና በኢትዮጵያ በቢሾፍቱ ግዙፍ አየር ማረፊያ ግንባታ ዙሪያ ለኢኮኖሚ የበላይነት ፉክክር ገጥመዋል። ዝርዝሩን አብረን እንከታተል። በቅድሚያ ሐማስ ትጥቅ ለመፍታት ተስማማ። ከዛሬ ሰበር መረጃዎች መካከል ቀዳሚውን ቦታ የሚይዘው የፍልስጤማዊ ሐማስ ትጥቁን ሙሉ ለሙሉ ለመፍታት መስማማቱ ነው። ፕሬዝዳንት ትራምፕ ሐማስ ትጥቅ መፍታት እንደተስማማና ጋዛን ከወታደራዊ እንቅስቃሴ ነፃ እንደሚያደርግ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ትራምፕ ይህን ስምምነት ለዘላቂ ሰላምና ደህንነት ወሳኝ እርምጃ ሲሉ ገልጸውታል። በስምምነቱ መሰረት ጋዛ በአሜሪካ በሚመራ የሰላም ቦርድ ቁጥጥር ስር በሚተዳደር የፍልስጤም ቴክኖክራቶች መንግስት እንደምትተዳደር ተገልጿል። የእስራኤል ወታደሮችም ግዛቱን ለቀው በፍጥነት እንደሚወጡም ተነግሯል። ስምምነቱ የተደረሰው የሐማስ ባለስልጣናት፣ የሰላም ቦርድ አባላት እንዲሁም የግብፅ፣ የኳታር እና የቱርክ አደራዳሪዎች በተገኙበት ነው። የሐማስ የድርድር ቡድን አባል የሆኑት ግለሰብ ቡድናቸው ይህን ስምምነት የፈረሙት በጋዛ በሚገኙ ወገኖቻቸው ላይ ግድያና መፈናቀል ለመታደግ ሲሉ መሆኑን ተናግረዋል። እስራኤል እስካሁን ድረስ በጉዳዩ ላይ ምንም አይነት አስተያየት አልሰጠችም። የአሜሪካ ባለስልጣናት በበኩላቸው እስራኤል ካልተስማማች ትራምፕ እጅግ እንደሚያዝኑ ገልጸው እስራኤል ስምምነቷን አክብራ እንደምትወጣ እምነት እንዳላቸው አረጋግጠዋል። ከሰላም ዜናው ጎን ለጎን ጦርነቱ አሁንም አላባራም። የኢራን እስላማዊ አብዮታዊ ዘብ በኩዌት በሚገኘው የአሊ አልሳለም አየር ኃይል ጦር ሰፈር ውስጥ የሚገኙ የነዳጅ ማከማቻ ተቋማትን፣ ወታደራዊ ማቆሚያዎችን ሙሉ በሙሉ ማውደሙን መንግስታዊ የኢራን ብዙሃን መገናኛ ማለዳ ላይ አስታውቋል። የኢራን ጦር ለኩዌት ህዝብ ባስተላለፈው መልእክት አሜሪካና ሀያሎቿ ከቀጠናው ተጠራርገው እስካልወጡ ድረስ ሰላም አታገኙም ሲል አስጠንቅቋል። ጥቃቱ የተሳካ ኦፕሬሽን 27ኛ ምዕራፍ አካል ተደርጎ የተፈጸመ ሲሆን በርካታ አጥፊ ሰው አልባ አውሮፕላኖች፣ የተዋጊ ጀቶችም፣ መጠለያዎችም፣ የሳተላይት መገናኛ ስርዓቶችም፣ የጦር መሳሪያ መጋዘኖችንም መትተዋል። ይህ ጥቃት ከመሰንዘሩ ጥቂት ሰዓታት ቀደም ብሎ የአሜሪካ አየር ኃይል በቀሽም ደሴትና በሌሎች የኢራን አካባቢዎች ከፍተኛ ድብደባ ማድረሱ ይታወሳል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባ ይህን ድብደባ ወንጀል ሲሉ አውግዘውታል። በተለይ በቀደም ደሴት በሚገኙ የመኖሪያ ሰፈሮች ላይ የደረሰው ጥቃት እንደ ሽብር ጥቃት እንደሚቆጥሩት ገልጸዋል። ቃሊባ አክለውም የኢራን ህዝብ አሜሪካን ተጠያቂ ለማድረግ ያለውን ቁርጠኝነት በማንጸባረቅ ጦርነቱ እስከ መጨረሻም እንደሚቀጥል አስታውቋል። በሶስተኛ ደረጃ አሜሪካ ከኩዌት እየወጣች ነው። የአሜሪካ መገናኛ ብዙሃን ዎል ስትሪት ጆርናል ዛሬ ሌሊት ይዞት የወጣው ሰበር ዜና መላውን መካከለኛውን ምስራቅ እያስገረመ ነው። ጆርናል እንደዘገበው አሜሪካ በኩዌት ወታደራዊ መገኘቷ ምን ጥቅም እንዳስገኘላት ጠልቃ በመመርመር ላይ ስትሆን የወደመውን ጦር ሰፈሯን ሙሉ በሙሉ ለመዝጋትም እያሰበች ነው። ከ35 ዓመታት በፊት በኩዌት ወረራ ወቅት ከጎና ቆማ የነበረችው አሜሪካ
ዛሬ ግዙፍ ወታደራዊ አደረጃጀቷን መልሳ ለመገምገም እየተንቀሳቀሰች ትገኛለች። ፔንታጎን አደጋዎችን ለመቀነስ ሲል ወታደሮቹን በከፍተኛ ቁጥር መቀነሱ ተነግሯል። ኩዌት ግን አሁንም ጠንካራ የአሜሪካ ደህንነት ዋስትና እንደሚያስፈልጋት እየገለጸች ስትሆን አሜሪካ ይህን ሐሳብ ማንሳቷ የኩዌት መሪዎች አስደንግጧል። በዚህ ወር ብቻ በኤሌክትሪክና በውሃ ማጣሪያ ጣቢያዎች፣ በዓለም አቀፍ አውሮፕላን ማረፊያና በፋርስ ባህረ ሰላጤ ወደቦች ላይ በመቶዎች የሚቆጠሩ ሚሳይሎች፣ ድሮኖች ከባድ ውድመት አድርሰዋል። የአገሪቱ 90% የመጠጥ ውሃ ከባህር ማጣሪያ የሚገኝ በመሆኑ ጉዳቱ ይበልጥ የሚያደርገው ይህ ይሆናል። ኩዌት ከፓኪስታን ጋር አዲስ የደህንነትና የመከላከያ ስምምነት የፈረመች ሲሆን የቀድሞ የአሜሪካ አምባሳደር ዳግላስ ሰሊማን እንደገለጹት አንዳንድ ኩዌታውያን የአሜሪካ ጦር ሰፈር መገኘቱ ራሱ ኢራንን ጥቃት እንዲፈጽም እንደሚጋብዝ እያነሱ ነው። በአራተኛ ደረጃ ሳውዲ አረቢያ በደቡባዊ ቀይ ባህር በኩል በነዳጅ ወጪ ንግዷ ላይ የተጣለውን እገዳ ለመስበር ስትል በየመን በኩል ሀውቲዎች ላይ ሰፊ የባህርና የምድር ወታደራዊ ዘመቻ ለመክፈት ኃይሏን በማሰባሰብ ላይ ትገኛለች። የሳውዲ ኃይሎች ከምስራቃዊ የመን አካባቢዎች ለቀው ሲወጡ ተስተውለዋል። ይህም ለምድር ዘመቻ ዝግጅት እንደሆነ ተገምቷል። በተጓዳኝም ሳውዲ በቀይ ባህርና በባብኤል መንደብ ወሽመጥ የሚያልፉ መርከቦችን ከሀውቲ ጥቃት ለመከላከል ቱርክ፣ ፓኪስታን፣ ግብፅ፣ ሱዳን እና ጅቡቲ ጨምሮ ከ10 ሀገራት ጋር ዓለም አቀፍ የባህር ኃይል ጥምረት እያደራጀች ነው። ሳውዲ የመንን ጨምሮ አሜሪካ፣ ጀርመን፣ ፈረንሳይ፣ ብሪታንያና ጣሊያንን ወደ ጥምረቱ እንዲቀላቀሉ ጠይቃለች። የሀውቲ ኃይሎች በበኩላቸው ሳውዲ በየመን ላይ የጣለችውን እገዳ ካነሳች እነሱም እገዳቸውን እንደሚያነሱ ገልጸው አለመግባባቱ ስለ የመን መጻኢ ዕድል እንጂ ከኢራን ጋር ቀጥተኛ ግንኙነት እንደሌለው አስታውቀዋል። የሳውዲ አየር ኃይል ደግሞ ረቡዕ ዕለት በኢራቅ ላይ በሚገኙ ሚሊሻዎች ላይ ጥቃት ፈጽሞ ቢያንስ 20 ሰዎችን መግደሉ ተዘግቧል። ይህ በእንዲህ እንዳለ ኢራን 2 የአውሮፓ ሀገራትን ማለትም ሳይፕረስንና ቡልጋሪያን የአሜሪካ ጦር ሰፈሮቻቸውን በኢራን ላይ ለሚፈጸም ጥቃት እንዳይውሉ በጽኑ አስጠንቅቃለች። በኢራንና በሳይፕረስ የውጭ ጉዳይ ሚኒስተሮች መካከል በተደረገ የስልክ ውይይት የኢራኑ ውጭ ጉዳይ ሚኒስተር አራክቺ ማንኛውም ሀገር ግዛቷን ለሌላ ሀገር ጥቃት ክፍት ካደረገች ጥቃቱ ላይ በቀጥታ እንደተሳተፈች ይቆጠራል ሲሉ አጽንኦት ሰጥተዋል። የሳይፕረስ ውጭ ጉዳይ ሚኒስተር ኮምቦስ በበኩላቸው ሀገራቸው የሚገኙ የውጭ ጦር ሰፈሮች ለጥቃት እንደማይውሉ ከዩናይትድ ኪንግደም ዋስትና ማግኘታቸውን አረጋግጠዋል። ከቡልጋሪያ ውጭ ጉዳይ ሚኒስተር ፔትሮቫ ጋር በተደረገ ውይይትም አራክቺ የቡልጋሪያ መንግስት አንድ የአሜሪካ አውሮፕላን ከጦር ሰፈሯ ተነስቶ በኢራን ላይ ጥቃት ቢፈጽም ቡልጋሪያ ራሷ የኢራን ወታደራዊ ምላሽ ኢላማ እንደምትሆን አስጠንቅቀዋል። ኢራን ብሔራዊ ጥቅሟን ከማንኛውም ጥቃት ለመከላከል ወደ ኋላ እንደማትል በድጋሚ አሳስባለች። ወደ ሌላ አህጉር ስንዞር ደግሞ ትራምፕና ቻይና በኢትዮጵያ ግዙፍ ፕሮጀክት ላይ እየተፎካከሩ ነው። ዝርዝሩን ላስደምጣችሁ። በዓለም አቀፍ ደረጃ በአሜሪካና በቻይና መካከል ያለው የኢኮኖሚ የበላይነት ፍልሚያ አዲስ ምዕራፍ ላይ ደርሶ በኢትዮጵያ ተንጸባርቋል። በቅርቡ ይፋ የተደረገው የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ ሜጋ አየር ማረፊያ ፕሮጀክት የሁለቱ ሀያላን ሀገራት ፉክክር ግልጽ ማሳያ ሆኗል። ኤርፖርቱ በዓመት እስከ 110 ሚሊዮን መንገደኞችን ለማስተናገድ ታስቦ የሚገነባ ግዙፍ የሎጂስቲክ ማዕከል ነው። የኢትዮጵያና የቻይና ግንኙነት ወደ ስልታዊ የኢኮኖሚ አጋርነት ከተሸጋገረ ከ2 አስርተ ዓመታት በላይ ያስቆጠረ ሲሆን ቻይና የኢትዮ ጅቡቲ ምድር ባቡር መስመርን፣ የአዲስ አበባ ቀላል ባቡርንና በርካታ የኢንዱስትሪ ፓርኮችን በብድር ገንብታለች። አሜሪካ በበኩሏ ባለፉት 10 ዓመታት ትኩረቷን በደህንነትና በሰብአዊ እርዳታ ላይ በማድረግ ከመሰረተ ልማት ውድድሩ ወደ ኋላ ብላ ነበር። አሁን ግን ወደ ውድድሩ በይፋ ተመልሳለች። የአሜሪካ የንግድ ሚኒስቴርና የልማት ፋይናንስ ኮርፖሬሽን
የዲኤፍሲ፣ የቦይንግ፣ የጂኢ ኤሮስፔስ ኩባንያዎች በቢሾፍቱ ፕሮጀክት ውስጥ ትልቅ ድርሻ እንዲኖራቸው ከፍተኛ ግፊት እያደረጉ ነው። የኢትዮጵያ አየር መንገድ የመጀመሪያውን ምዕራፍ ግንባታ ለማስጀመር $610 ሚሊዮን በራሱ ካፒታል መድቧል። የአፍሪካ ልማት ባንክ $500 ሚሊዮን መድቦ ቀሪውን ገንዘብ ከዓለም አቀፍ አበዳሪዎች ለማሰባሰብ እየሰራ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው እንደገለጹት ፕሮጀክቱ በ2030 ተጠናቆ የመጀመሪያ ምዕራፍ ብቻ በዓመት 60 ሚሊዮን መንገደኞችን ያስተናግዳል ብለው ገምተዋል። ተንታኞች እንደሚሉት ኢትዮጵያ ቻይናን ለሲቪል ግንባታ፣ አሜሪካን ለቴክኖሎጂና ለአውሮፕላን አቅርቦት፣ የአረብ ሀገራትንና አውሮፓን ደግሞ ለፋይናንስ በማሳተፍ ከሁለቱም ሀያላን ሀገራት ተጠቃሚ ልትሆን ትችላለች ብለው ትንታናቸውን አድርሰዋል። ክቡራን አድማጮች ለዛሬ የደረሱን ሰበር መረጃዎች እነዚህ ናቸው። ከሰዓታት በኋላ በአዳዲስ መረጃዎች እስከምንገናኝ በያለንበት ቸር ይቆየን እያልኩኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።